ዛሬ እንግዲህ ይሄን የመሰለ ምግብ ተልኮልናል። ኧረ እንብላ እንዴ ምንሽ? ኧረ እንብላ የሰማይ ስባሪ ጋር ነው የምንበላው ዛሬ። ቆይ አንተ አንድ ከጎርስ በኋላ እኔ 3 ጎርሳለሁ። በሱላኒ ላንቺ ነው። አዎ እንጀከተ አይ እቺ ውስጥ ወንዳል ብላስ እስቲ አንተ ብላ አሎ ያ እንዴ ነው ይጣፍጣል። ይሄን የመሰለ ምግብ የላከልን ኦዶኒ ክትፎ ይባላል። አንተ ትልቅ ነው ያልሽ ትጎርሰዋለች ማለት ነው። ወንድ ብላ ጋይስ ይጋሬ ላጉርሳለሁ እንዴ አድርገህ ዝም ብለህ ትንሽ ተወሰዳለህ። ትሪውን ብትይዘው ይሻል ነበር። ይጣፍጣል ያበደ ነው በቃ እሺ ጋይስ ባንዴ ሁለት ምግብ ነው የሚጎርሱት። ለራስሽ ጉረሽስ በደንብ ያዥ። እኔስ ከማን አንሳለሁ ጋይስ? እኔስ ከማን አንሳለሁ እንዴ? እነሱ እንደዚህ እየበሉ እኔ ከማን አንሳለሁ ጋይስ? ይሄ መፈንከቻ ጋይስ ዛሬ ካፕሽን ተቀይሯል። እንበላለን ግን አይጠግቡም። በጣም የሚጣፍጥ ምግብ ነው ኦዶኒዎች የላካችሁልን። እንግዲህ አሻምታችሁን ያበላችሁን በጣም እናመሰግናለን። ሌሎቻችሁም ይሄን የመሰለ ምግብ ለማዘዝ ከፈለጋችሁ ኦዶኒ ክትፎ ከታች አካውንታቸውን ሜንሽን አድርግላችኋለሁ። ኦዶኒ ክትፎ የተለያዩ እጅ የሚያስቆረጥሙ የባህል ምግቦችን የሚያዘጋጁ ሲሆን ቤቱም እንደምታዩት በባህላዊ ነገሮች የተዋበ ነው። ውስጥ ስንገባም ደግሞ ከስተመር ሰርቪሳቸው በጣም ነበር ደስ የሚለው። ለተለያዩ ፕሮግራሞችም የኬተሪንግ አገልግሎት ስላላቸው ከታች ባስቀመጥንላቸው አካውንት በመግባት ኮንታክት ማድረግ ትችላላችሁ። በአካል መሄድ ለምትፈልጉ ደግሞ አድራሻ የሚገኘው ልደታ ኮንዶሚኒየም ከአብነት ክሊኒክ ጎን ይገኛል። ሄዳችሁ ቼክ እንድታደርጉት ጋብዘናል። ባይ ዋው ዛሬ አብሮን የሚበላ ሰው አለ። ዳውጣ አንድ ሆዳም ተገኝቷል ዛሬ። እንዴት ነው ቶሎ ቶሎ የሚዋጥላችሁ ግን? እናንተ በጣም ለምዳል። አንተም ዱ ና ሰውዬ ና። ለስድስት ሰው የታገዘ ምግብ ነው ጋይስ እና ይኸውላችሁ የአንድ ሰው ብቻ ነው የቀረው። የአምስቱን ለሶስትም አይደለም። ለማንኛውም እንግዲህ ምግብ ቤታችሁ ሪቪው እንዲደረግላችሁ የምትፈልጉ ሰዎች ዲኤም አድርጉልን። ሶ ሪቪው እናደርግላችኋለን። ከዚህ በፊት በሰራነው ቪዲዮ ደግሞ አሸናፊዎች ኦሬዲ ይፋ ልናወጣ ነው። ሶ ከኔክስት ቪዲዮ ጀምሮ አብረን እንበላለን። ባይ መቻችሁ። የዛሬው ምግብ ደግሞ ሰልፍ ኤክስፕላናቶሪ ወይም ራሱን የሚያብራራ ምን ላይት ምግብ ነው። ዶሮ ወጥ ነው እንደምታዩት። ከነዋስ አገልግል በስመ ስላሴ ብቻ እኔ ስበላ ከምታዩኝ እናንተ ብሉልኝ። የደወላችሁ እዛዙ። ያው እኔ ራሴ ነኝ የምሰራው እንደምታውቁት። ቤተሰብ ለመጠየቅ ምናምን ነገር ይዛችሁ መሄድ ከፈለጋችሁ ዶሮ ወጥ ወይም ትንሽ ቤተሰብ ውስጥ ሆናችሁ መብላት ከፈለጋችሁ ስራው ካስጠላችሁ እኔ እሰራላችኋለሁ። እየደወላችሁ እዛዙ።
يتبزحيو فعنن نقدف بقنسيو يتبزحيو ما زحيو لخي زحيو ما زحيو لخي على الفقاري انا دبلكو خير دف لبي قنجا وخيك حركه دف لبي قنجا وخيك حركه የዛሬ ምግብ በየአይነት ነው። በስመ ስላሴ የት ይጀምራል? የት ምን አስጀምሩልት? እና ደግሞ ባለፈው በስመ ስላሴ አላልሽም ብላችሁ ነበር። በእርግጥ አላስገባሁትም፣ ግን ይሄው ቪዲዮ ለቪዲዮ ብዬ የምለው ነገር አይደለም። ሁልጊዜም ልምድ የሆነብኝ ነገር ነው። በስመ አብ ወወልድ ወመንፈስ ቅዱስ በየአይነት